ከኢትዮጵያ ወጥተን እኔ አንተ ሄርሜላ አብርሃምን እንድንዝናና ፈልጋለሁ። አራ አውቀሽ ነው የምሬን ነው። በእኔ ውጪ ነው ችግር የለውም። እናንተ ክስ አልገባም። ቱሩምቡሌ ሸጋ ቱሩምቡሌ አንያደኬዋ ቡሌ ያና ያና ሸጋ ያና ያና ወይ ወጂቢያ ቡና ሄርሚ ፍቃደኛ ስለሆነች አሁን ካለንበት ሙድ እንድንወጣ እኔ አንተ ሄርሜላ አብርሃም ከሀገር እንድንወጣ ፈልጋለሁ። ከሀገር ወጥተን እንድንዝናና ስለምፈልግ ሙሉ ወጪውን እኔ ሸፍናለሁ። ከሀገር ወጥተን እንድንዝናና የምንፈልገው አንተ ፍቃደኛ ነህ ማለት? ወጥተን እንድንዝናና የአብርሃምም እንትን ያው አንተ ላይ ነው ያለው። አንተ እንድትነግርልን ሄርሚ ደስተኛ ነህ? እሱ ካለ የትም ሄዳለሁ ነው ያለች። እሺ ካለ አዎ እሺ ሄርሜላ የሆነ ፍቃደኛ ነው? በጣም ደስተኛ ናት። ሊያውም በጣም ማለት ነው። የምር ቱሩምቡሌ ሸጋ ቱሩምቡሌ አንያደኬዋ ቡሌ ያና ያና ሸጋ ያና ያና ወይ ወጂቢያ ቡና ሰላም የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እስኪ ዛሬ በጥሩ መንገድ ነው የመጣውላችሁና እንዴት ነው ሁሉም ጋር አብርሃም ጋር ሄርሜላ ጋር አቤል ጋር እኔ ጋር እንደምታዩት አሁን ሰሞኑን ላይ ያለው ነገር ደስ አይልምና እስኪ ከሀገር ወጥተን ብንዝናና ብዬ አስቤያለሁና በራሴ ወጪ እነሱን አላስቸግርም። በራሴ ወጪ ከሀገር ይዣቸው በወጣ ደስ ይለኛል። በርግጥ ሄርሜላን አውርቻታለሁ። በጣም ደስተኛ ናት፣ ደስ ብሏታል። ግን ያው አብርሃም ከሄደ ነው ሄዳለሁ ያለች። አብርሃም ደግሞ እንግዲህ ይሄንን ድል እምቢ የሚል አይመስለኝም። ማለት መደሰት ይፈልጋል፣ መዝናናት፣ ትንሽ መራቅ፣ ቢያንስ ለአንድ ሳምንት ለአንድ 15 ቀን ካለንበት ቦታ ራቅ ብለን ከሀገር ውጪ እንድንዝናና የሚፈልግ ይመስለኛል። ሄርሚሽ ካለች አብርሃም እምቢ ይላል ብዬ አልገምትም። እንግዲህ የአብርሃምን ጉዳይ ለአቤል ነው የጣልኩት። አቤልን በእርግጠኝነት እሺ ስለሚለው እኔ አቤልን አሳምናለሁ። አቤል እሱ ብቻ ደስ ብሎኛል። ከሀገር ወጥተን ብንዝናና በጣም ደስተኛ ነኝ። እስኪ አቤል ጠርቼዋለሁ። አቤል ምን እንደሚለን እንሰማለን። ማለት አላወራሁትም በዚህ ጉዳይ ላይ እምቢ ይለኛል ብዬ አላስብም። ያው መጥፎ ነገር ስላልሆነ ወጥቶ መዝናናቱ ትንሽ መራቁ አሉ ከአንዳንድ ሰዎች ጭቅጭቅ እነሱን አለማየት ራሱ ትልቅ ሰላም ነው ብዬ ነው የማስበው። አቤል እየመጣ ነው። እሱን አወራውና ያለውን ነገር እስኪ ሁላችንም አንድ ላይ እናየዋለን። መታላ አቤልም ሃይ ሃይ እንዴት ነህ? ደህና ነህ? አለሁልህ። እንዴት ነህ? ምንድነው ዛሬ አምሮብሻል። አንተም አምሮብሃል። እኔ እንደዚህ አይደለም። እንዴት አማረብህ የሚባል አይነት ደረጃ አልደረስኩም። አይ አምሮብሃል። ታንክ አይንሽ ምን ሆነሽ? ዝም ብሎሽ አንዳንድ ሰዎችን ሳይ እንዳያመኝ ቀልደኛው ነሽ እና እንደዚህ ታንክ አለሁልሽ። ስማኝማ ወይ እንትን አምሮብሻል አንቺ ልጅ በእውነት ምን ተለወጥኩ? አይ ስትደሰች ሁላ እኮ እንዳማረብሽ ሳቄ ስለሚያምር አራ የሆነ ፈገግታዋ ብቻ ይለያል። ለፈገግታ ብቻ የተፈጠረች አይነት ነው። ሳዝን አስጠላለሁ። ስታዝኝማ ፊትሽም ይቀየራል። አንቺም ሌላ ሰው ትሆኛለሽ ምናምን በቃ ይቀየራል። ግን ስትደሰች ምናምን በቃ አለ ሙሉ መልክሽ ነው ይቀየራል። አሁን እኮ ችግር የለም። ስትደሰች አትበለኝ። ታምሪያለሽ፣ አምሮብሻል። በቃ ችግር የለም። ታምሪያለሽ እና ደግሞ አምሮብሻልም። ስትደሰች ደግሞ በጣም ደስ ያለሽ። አመሰግናለሁ። ምን ተገኝቶ ነው ግን እንደዚህ ፈገግታ ይሆንሽው? ይሁን ነገር አስቤ ነበር። ምን አስበሽ? ያው አንተ እምቢ እንደማትለኝ ተማምኜ ነው የመጣሁት። አንድ ሰውን ብቻ እናሳምን፣ ሌላው ችግር የለውም ብዬ ነው የመጣሁትና እምቢማ አልልም። ግን ሁሌ እሺ ማለት ጥሩ አይደለም እንዴ? በመጥፎ ነገር ካልሆነ ምን ችግር አለ? ሁሌ እሺማ ጥሩ አይደለም። እምቢ ማለት አንዳንዴ ያስፈልጋል። አትልም? አረ እርግጠኛ ነኝ
እናለሽ እስኪ ንገሪኝና ልስማው። እንግዲህ እምቢ አትለኝም ብለሽ ብዙ ነገር ታስደርጊኛለሽ፣ ብዙ ነገር ትይኛለሽ። ደበረክ? እኔ አይደብረኝም እንዴ ካልደበረክ ባይገርምሽ አሁን ላይ ደስተኛ እየሆንኩ ነው ካንቺ ጋር ስሆን ምናምን። አንቺ ነሽ ማመን ያቃተሽ እንዴ? ትሰድቢኛለሽ፣ አስመሳይነት ትይኛለሽ ምናምን ምናምን። ምን ያክል እንደምወድ እኮ በዚህ ነው የምታረጋግጠው። ኧረ እሺ አመሰግናለሁ። አፈረ ኧረ እኔ አላፈርም። አይናፋር ነው አይናፋር ነው። እኔ አይናውጣ ነኝ፣ የምሬ ነው። አይናውጣ እኮ ነኝ። አዎ ለዛ ነው መነጽር ያረኩት። አይናውጣ ነው ባይዘው። ኧረ ከኔ ለመደበቅ ነው። ተይ ማርቲ ተይ። የዋ ሰው አግኝተሽ እንደዚህ ምን አረኩት ይጮሽ እንዴ? እንደውም እኮ ደስተኛ አረኩት እስከዛሬ እንደምን። እኔ ደግሞ ጓቴ ይንግብኛል፣ ሸፋራሻለሁ ለመሮጥ አስብና ኧረ እኔ ወንዱ ወይ ሀቤል ወንዱ ልና ትንሽ ያረጋጋለሁ። ለማንኛውም እንደዚህ ደስተኛ ሆነሽ ልትመጪበት የቻልሽው ምክንያት ብትነግሪኝና እኔም አብሬሽ ብደሰት ደስ ይለኛል። ምክንያቱም ያንቺ ደስታ እኔም ደስታዬ ነው። ስትደሰች ደስ ምን አስቤ መሰለክ የመጣሁት ትንሽ ከኢትዮጵያ ወተን እኔ አንተ ሄርሜላ አብርሃም ሆነን እንድንዝናና ፈልጋለሁ። ኧረ አውቀሽ ነው? የምሬን ነው። በእኔ ውጪ ነው፣ ችግር የለውም። እናንተ ኪስ አልገባም። እውነት በእኔ ውጪ ከሀገር ወተን እንድንዝናና ፈልጋለሁ። ማለት ካለንበት አሁን እዚህም እዛም ያለው ነገር ብዙም አስደሳች ስላልሆነ ቢያንስ ለትንሽ ጊዜ ራቅ ብለን በደስታ እንድናሳልፈው ፈልጌ ነው። ሄርሚሽ ብላኛለች እኮ ማርቲ፣ አውቀሽ ነው? የምሬን ነው። አቤል በእንደዚህ አይነት ነገር አይጨክንም፣ አብርሽም በእንደዚህ አይነት ነገር አይጨክኑም ብለሽ ነው እንደዚህ የምትይው? ማለት ተቀበሉኛላችሁ፣ ደስ ይላችኋል? ከሀገር ይዣችሁ ልውጣ ምናምን የምትይው? አዎ ምን ችግር አለው? እየቀለድሽ ነው። አንቺን ፕራንክ እና የሚኪያስ ፕራንክ አያልቅም። ኧረ አያልቅም። እንደዛ በቀደም ወይኔ ወንድሜን ረሳሁት። እሱም በቃ ሄዳል። እሱማ ስራ ቢዚ እንደሚሆን ምናምን ነግሮኛል። ግን እሺ አሁን ማለት ነው እስኪ ትክክለኛውን ነገር ንገሪኝ። ማለት ምን አስበሽ ነው? ሰው ለመዝናናት ምን ያስባል? በቃ ብቻ ያለንበት ሁኔታ ደስ አይልም። በዛ ላይ እርጉዟን እህቴ ማዝናናት ፈታ ማድረግ ፈልጋለሁና ጭንቀት አይወዱም ወይዘው እርጉዞች። ለዛ ሁሉ ነገር ረስታ አርግዘሽ ታውቂያለሽ እንዴ? አርግዘሽ ታውቂያለሽ ወይ መሰለው? አንተ ልጅ ግን በጣም የተመቸከኝ አይደለም። ኧረ አልመችሽም። አሁን ታዩ ጋሽ አታርሻሽና ትላንትናም ሽማግሌ ላካቤላ ምናምን ብላችሁ ፕራንክ አድርጋችሁኛል። ዝም ብለሽ ሄደሽ ነው በቤት ላይ ሆነሽ ነው የነገርሽኝ። ቪዲዮ ላይ ምናምን በቃ ነው ያስደንግጠውኝ ምናምን ሸኙኝ። ከዛ ማታ ደውላ ነው ምናምን የነገረችኝ። ባይገርማችሁ ቤተሰብ ሽማግሌ ባንዴ ላኪ ይባላል። በግድ አግባኝ ለኔም ችግር አለ አይደለም? ባንዴ በዜሮም አይደረግም፣ በእውነት አይደረግም። እኔ ክው ብዬ ምን ሆነዋል እነዚህ ልጆች ግን አይሰለቻችሁም? ዝም ብሎ ፕራንክ ማድረግ። እኔ እኮ አንዳንዴ ሲሪየስ ትመስሉኝና እየቀለድን አይደለም አሁን ፕራንክ አይደለም ምናምን ትሉኝና ከዛ ደግሞ አይዞክ እንዴ አትበሳጭ። አይ ተበሳጭቼ እኮ አይደለም የእናንተ ነገር ገርሞኝ ነው እንጂ። እሺ ለማንኛውም አሁን ትክክለኛ ፕራንክ አይደለም። እሺ ምንድነው ሐሳብሽ? ወይ ደግሞ እንደዚህ ፈገግ ብለሽ እንድትመጭበት ያረጋግሽ ነገር ደግመሽ ንገሪኝ። በቃ ፕራንክም ከሆነ ፕራንክ ነው በእኛና ልጅ በቃ ተስፋ ልቁረጥ። እኔ እኮ በጣም ደስ ያለኝ ሄርሜላ ማለት እኔ ሄርሜን ነበር ትንሽ የፈራው ትቀበለኛለች ብዬ አልገመትኩም ነበር። ሄርሚ ደግሞ ደስተኛ ናት። አብረን ወተን እኔ አንተ ሄርሚ አብርሃም ከሀገር ይዣችሁ ወተን እንዝናና አልኳትና እሷ አብርሃም ካለ አሁን እነሳለሁ ችግር የለውም ያለችኝ። በጣም ነው ደስ ያላትና እኔ ደግሞ አንተን ልጠይቅ አንተ ደግሞ አብርሃምን ጠይቀውና ተያይዘን እንዝናና። እሺ አብርሃምን አናግረዋለሁ፣ ደስ ይሏል። ግን እናንተ ሶስታችሁ ነው የምትሄዱት፣ እኔ አልሄድም እንዴ? ምን ማለት ነው? ትልቅ ስራ አለብኝ በዚህ ሰዓት። ምን አይነት ስራ? እኔ አንተ ካልሄድም አቤል እንዴ እንደዚህ ብለሻቸው አሁን ሄርሜላን እንደዚህ ብለሻት ከሀገር ይዘሽ ልውጣ ምናምን ከአብርሽ ጋር ምናምን ብለሻት እንደገና አልሄድም አቤል አልሄድም ብሏል ምናምን ስትያት በጣም ነው የሚደብራት። ስለዚህ አቤል ስራ አለበት ምናምን እሱ ሲዝናኑ ራሱ ማየት ያስደስትሻል በእርግጠኝነት። ምክንያቱም በሰው ደስታ የሚያስደስትሽ ላይ ነው ነሽ። እኔ ደግሞ ቪዲዮ ኮል እያወራሽ ምናምን እናንተ ስትዝናኑ አያለሁ። እኔ ደግሞ የሆነ ጊዜ አራታችን ሆነን እኔ ደግሞ
ይያችሁ መሄድ ይሆናል። ግን እነሱ ሂዱ፣ አንተ ካልሄድም እነሱ ሂዱ፣ እኛ ደግሞ ሌላ ቀን አንድ ላይ እንሄዳለን። አይ እንደዚህማ መሆን የለበትም። ማርቲ ደስ ብሏታል እያልሽኝ አይደል? ማለት ኤርሚ ደስ ብሏታል እያልሽኝ አይደል እኮ እኔ ደስ እንዲለኝ አፈልግም። አረ ይለኛል ይሄው እንዴ እኮ እኔ ደግሞ ሞር አንተ ብትኖር ነው ደስ የሚለኝ። ማርቲ ሀሳብሽ ደስ ይላል። ለምን አንተ ምን አይነት ስራ ነው እናክል ምንድነው ከዚህ ቦታ ላይ ያስቀርብ ይችላል? እኔ ትልቅ ጉዳይ አለብኝ። እኔ ማላውቀው ጉዳይ ምንድነው? እኔ እናክል ማናውቀው ጉዳይ። ለማንኛውም በጣም አመሰግናለሁ። የምሬ ነው ማርቲ፣ እንደዚህ አስበሽ ሁላ እንደዚህ በማለትሽ ከሀገር እንውጣ በማለትሽ ደግሞ እኔ ትልቅ የምሰራው ስራ ስላለ አሁን እንደዚህ አይባል። እሺ ማለት በቃ ችግር የለውም ግን እኔ አልሄድም። ለምን እኔ አልሄድም? አንተ ካልሄድን አረ እነሱ ሄደው ይዝናኑት እኮ እነሱ ችግር የለውም። አንተ አብርሃምን አናግረው፣ አብርሃምን አስማማና እነሱ ሄዱ። እኔ ወጪውን ሸፍናለሁ ግን አልሄድም። ደግሞ ችግር አለብሽ። በአቤል ልታመካኝ ነው እንዴ? አንቺ ዋናው አያለሽ እነሱ ሄደው ሲዝናኑ በእነሱ ራሱ ይደብራል እኮ። አንተ የምትሰራበትን ቀን እናሳልፍና ከስራው በኋላ እንሄዳው እንዴ? ቀኑን ትንሽ ገፋ እናድርገው ነው ወይ እናስቀድመው? ስራ አለብኝ ከምትለው ቀን በፊት እናስቀድመው ወይ ደግሞ እናሳልፈው? ስራ ከሆነ ምክንያቱም እናርክ። አረ ማርቲ አታስጨናንቂ። ያስጨነቅኩ አይደለም። ሄዳችሁ እናንተ ተዝናኑ። እኔ እናንተ ከተዝናናችሁ እኔ እንደተዝናናው እንቆጥረው። እኔ ትልቅ ጉዳይ ስላለኝ እኮ ስራ ካለ ስራክን እንጨርስና አብረን እንሂድ። ማረፍ ያስፈልጋችኋል። የምሬ ነው። አንቺም ማረፍ ያስፈልግሻል። መዝናናት ያለባችሁ አንቺም ማርቲም አንቺም ኤርሚም እና ደግሞ አብርሽም ማለት ነው። ስለዚህ እናንተ ሄዳችሁ ተዝናኑ። እኔ ግን በቃ እኔ አልሄድም። የምር አቤል አንተ ካልሄድ ብቻዬን በለው እኮ ብቻዬን በለው አንተ ካልሄድ እንዴ እነሱ ናቸው የራሳቸው ላይፍን እንትን እየቀጩ እኔን ትዝም አልላቸው። ለምን በቃ እንዳልኩክ ሰዓቱን ወይም ቀኑን ገፋ እናድርግና እንድልኝ እንሄዳለን። ማያልቅ ስራ ነው እንዴ? አንተ ማያልቅ ስራ ነው። አረ ያልቃል። ግን ደግሞ አሁን አንቺ ባልሽበት ሰዓት እና ደግሞ ለመች ነው? ቆይ እሱ እንዴ ሁላችንም ነው አንድ ላይ የምንወስነው። እኔ በማንኛውም ሰዓት ከዛሬ ጀምሮ ይመቸኛል። ትኬት እንቁረጥ። እናንተ የምትወስኑበትን ቀን ወስኑና ትኬት እንቁረጥ። ሄርሚ ፍቃደኛ ስለሆነች አሁን ካለንበት ሙድ እንድንወጣ እኔ አንተ ሄርሜላ አብርሃም ከሀገር እንድንወጣ ፈልጋለሁ። ከሀገር ወተን እንድንዝናና ስለምፈልግ ሙሉ ወጪውን እኔ ሸፍናለሁ። ከሀገር ወተን እንድንዝናና የምንፈልገው አንተ ፍቃደኛ ነህ ማለት? ወተን እንድንዝናና የአብርሃምም እንትን ያው አንተ ላይ ነው ያለው። አንተ እንድትነግርልን ሄርሚ ደስተኛ ነህ? እሱ ካለ የትም ሄዳለሁ ነው ያለች። እሺ ካለ እሺ ሄርሜላ የሆነ ፍቃደኛ ሆነ በጣም ደስተኛ ናት። ሊያውም በጣም ማለት ነው። የምር እና ሄርሜላ ፍቃደኛ ሆናለች። ፍቃደኛ ናት። ለአንድ ለ15 ቀን ከሀገር ወተን እንድንዝናና ፈልጋለሁ ስላት አብርሃም ካለ የትም ይመቸኛል ነው ያለች። እና እንድንወጣና እንድንዝናና በቃ መርሳት ሁሉም ነገር አለ አይደል? ከአንዳንድ ሰዎች መራቅ አሉ ብዙ ማይሆን ሰዎች እና ከነሱ ርቀን ፈታ እንድንል ፈልጋለሁ። የምርሽ ነው? እሺ ለምን እናንተ አጠይቁትም ማለት አብርሽን ባንተ ያምራል ማለት እሺ ልካለ አንገራግረም ያምንሃል ምናምን እኛን ሳያምነን ቀርቶ ሳይሆን ያው በቃ እንደ ወንድምነት አንተ ንገረውና ምን ነገሩ አይቀርም እኮ ችግር የለውም። እኔም ነግረዋለሁ ግን ሞር ደግሞ አንተ ብትነግረው ይችላል ብዬ አውቀሽ ነው ፕራንክ ልታረጊ ነው? እኔ ፕራንክ ማለት ማድረግ ልማድሽ ነው? አራዊል ተው አንድ ቀን እንኳን እመነኝ። እሺ አሁን ከኔ የሚጠበቀው አብርሽን ማሳመን ነው። አብርሽን አሳመና አንተ ማምነክ እኔ የኔው ነገር ይቆይና ግን አብርሽን አሳምኜ እናንተ ሶስታችሁ የሚባል ነገር የለም። አዎ ከሄድን አራታችንም ነው የምንሄደው። ካልሆነ እኔ አልሄድም። እሺ ከኢትዮጵያ ውጪ ነው? አዎ ቆይ ባላፍተሽ ማለት ነው። ሁላችንም አራታችንም ወስዶ ለማዝናናት ጭራሽ አሁን ተወሱ ስለ ሀብት መቁጠሩ ይቅርብህና ብቻ አንተ ትሄዳለህ። እኔ ግን እኮ ስራ አለብኝ። እኔ በጣም በሰሙን አስፈላጊ ስራ አለብኝ። እስከመቼ ማለት? እሺ መች ነው እንድንሄድ የፈለግሽው አንቺ? እኔ ያው ነገም ብንሄድ ደስ ይለኛል። ነገ በነገ ይኬዳል። ያው በእናንተ ቀኑን ወስኑና አከላል ምንም ልብስ እንይዛለን፣ ትኬት ይቆርጣል፣ በቃ መሄድ ነው።
ይሄ ፕሮሰስ ያስፈልገው ምን እና ከኢትዮጵያ ውጪ እንሂድ እያልሽ ነው? አዎ የምርሽ ነው? እና ሄርሜላም ፈቅዳለች? ሄርሜላ በጣም ደስተኛ ናት። በጣም ይሄ ነገር ግን ፍራንክ ነው ብለሽ የምሬ ነው ከዚህ በኋላ ስጠሪኝ አልመጣም። ቁም ነገርም ካልሆነ እያስማልኩ ነው ከዚህ በኋላ ማወራ። እንዴ ፍራንክ እኮ አንተን አደርጋለሁ እንጂ አራታችንም አካትቼ ሄርሚና አብርሃምን አልጨምርም ፍራንክ ላይ ለሌላ ጊዜ። ግራ ገባኝ እኮ ማርቲ፣ ምኑን ልወስን? እንዴ አቤላ እንዴት መሰለ ይሄውን እኮ እንትን የሚልክ ግራ የሚያጋባ ጉዳይ አይደለም። በቃ ካለንበት ሙድ ለመውጣት ታውቃለህ፣ አንተ ጋር የሚላኩ ቴክስቶች እኔ ጋር ሄርሜላ ጋር አብርሃምም አሁን በዛሬ ትላንትና በቅርቡ ነው የተፈታውና ከእንደዚህ አይነት ሙድ ለመውጣት ትንሽ ለመርሳት ትንሽ ካለንበት ሰዎች ከኛ ጋር ከማይሆኑ ለኛ ጥሩ ከማይሆኑ ሰዎች መራቅ አለብን ለትንሽ ጊዜ። ለማናችንም እረፍት ነው፣ በተለይ ለሄርሜላና ለአብርሃም። እኛም ደግሞ በዛው ጥሩ ጊዜ እናሳልፋለን። በእርግጥ ልክ ነሽ። አሁን ላይ እየተፈጠረ ካለው ከኛ አራታችን ላይ ብዙ ነገር እየበረታብን ነው። ብዙ ነገርም እየተፈጠረ ነው። ቴክስቶች፣ የተለያዩ ነገሮችም እያደረጉ ነው። ወተን ብንዝናና ደስ ይላል። ግን አብርሃምም በዚህ ሰዓት መዝናናት ያምረዋል። ሄርሜላም እንደዛው፣ እኛም እንደዛው። ግን ደግሞ እስኪ ማለት ሄርሜላ ፍቃደኛ ሆናለች ብለሽኛል። አብርሃምንም ደግሞ በእኔ በኩል ለማሳመን እሞክራለሁ። በእርግጠኝነት ደስ ይለዋል። ምክንያቱም ከሄርሜላ ጋር ሲሆን እሺ ማይለው ነገር የለም ብዬ አስባለሁ። አራታችንን እስኪ ለማንኛውም እሱን አወራዋለሁ፣ እሱንም ለማሳመን እሞክራለሁ። እንግዲህ እኔም አንቺ ካለሽ እሄዳለሁ። በቃ እንደዛ አትለኝ እንዴ? በቃ እኔ እኮ አስደበርከኝ ባንዴ አልሄድም ስትለኝ ስራው ስንመጣ ይሆናል እናስተካክላለን። ካልሆነ ማለት እናንተን የሚያስደስት ነገር እኛን ሁላችንም የሚያስደስት ነገር ስለሆነ ደስ ብሎኛል። እንግዲህ ያወጪው ምናምን በእኔ ስላልሽ ምንም አታስብ፣ ደስ ይላል። በቃ እንደዛ ከሆነ ባንዴ እሺ እኔ እሺ እላለሁ። ስለዚህ ማሳመን የሚጠበቅብኝ አብርሃም ነው። አሬ አብርሃም አያሳስብ፣ በጣም ደስተኛ ነኝ የሚለው። እኔ ደግሞ እርግጠኛ ነኝ በአብርሃም ደስ እንደሚለው ካለው ነገር መራቅ የምር አሁን ነገር ከተፈጠረው እና ስለዚህ ከኢትዮጵያ ሀገር ልንወጣ ነው። የምርሽን ነው? ማንም ዝም ብሎ አሁን የሆነ ሰዓት ትዝ ካላችሁ ሄርሜላና አብርሽ ሊዝናኑ ሲወጡ የሆነ ሰው ይመጣል። እዚህ ግን መምጣት አይችልምና ራቅ ብለን በደንብ ነው ፈታ የምንለው። የምርሽን ነው? ይመቸኛል። አረ ይመችሽ ያራዳልች። ግን አውቀሽ ብቻ እንደሆነ አንዴ አውቀሽ እንደሆነ እኔ አሁንም አላመንኩሽም በፕራንክ ነገር ይኸውልሽ። እኔንም አሁን ስንት ሰው መሰለሽ? 4 ሰው ነው ፕራንክ መታረቂ ከራስሽም ጭምር። ለምን 3 ሰው ፕራንክ? አረ አሁን ፕራንክ አይደለም እና ሲሪየስ ነው። እና አብረን እንሂድ። የምርሽን? የምሬን ነው። አብርሽን እናሳምን እንሂድ። ከኔ የሚጠበቀው አብርሽን ማሳመን ማለት ነው። ስለዚህ ብቻ ጋር እንሂድ ነው። አብርሃም ተዘጋጅ። ይሄንን እያየህ ከሆነ ሄርሚም አለች። እንሄዳለን፣ በቃ እንሄዳለን። ሲጀመር አብርሃም እሺ ብሏል። በቃ ምንም እንትን የሚል ነገር እኔ ጥርጣሬ የለኝም። እምቢ ቢልሽ ቆይ አልሄድም ማለት አሁን አንዳንድ ነገሮች አለብኝ ምናምን ቢል ምንም አይደል? እሺ ካለስ እንዴ ሶስታችን ልንሄድ አንድ እኛ እንሄድም፣ አብርሃምን ጥለን የትም አንሄድም። ግን ሄርሜላ ካለች እሱም እንደ ሄርሜላ እሷ ያለችበት ቦታ እንደምሄድ እርግጠኛ ነኝ። ኦኬ እሷ አጠራጣኝ። እሺ አሁን የምንሄደው በዚህ 15 ቀን ውስጥ ነው? በዚህ ሳምንት ውስጥ? አዎ በዚህ 15 ቀን ነው ያሰብኩት። ለ15 ቀንም ነው የምንሄደው። የት እንደሆነ በጆሮዬ ነው የምነግርሽ። ማንም እንዲያውቅ አትፈልጊም ማለት ነው? አዎ እንዴ ይመጣሉ። አንዳንድ ሰዎች ቦታ ይፋ ከተደረገ ስለሚመጡ ቦታውን ይፋ እናረግም፣ ግን ከሀገር ውጪ። ኦኬ ከሀገር ውጪ። ከዛ ቪዲዮ እናሳያችኋለን። አዎ ቪዲዮ ለነገሩ ቪዲዮ ቀርጸን እናሳያችኋለን። እኔ ኤርሚ፣ ማርቲ፣ አብርሽ ሆነን ማለት ነው። አራታችን ሆነን ከሀገር ውጪ ልንወጣ ነው ማለት ነው። እንግዲህ ከሀገር ውጪ ወተን ይሄ አሁን የሚያስፈልገው እኔ ሄርሜላ እና ደግሞ ማርቲ ፍቃደኛ ሆነናል ማለት ነው ወደ ከሀገር ውጪ ለመውጣት እና ለመዝናናት። እና አሁን የምንጠብቀው ምንድነው? አብርሽን እናሳምነዋለን ብዬ አስባለሁ። ምክንያቱም አሁን ካለበት ጭንቀት እሱም መረጋጋት ይፈልጋል፣ ከአንዳንድ ሰው መራቅ ይፈልጋል። አሁን ከሚፈጠረው የሆነ ጭቅጭቅ ከምናምን ምን ወተን አራታችን ፈታ ማለት ስለምንፈልግ በእርግጠኝነት እሺ ይላል ብዬ አስባለሁ። እሺም ካላለ ደግሞ ጊዜዋ እንቀይረውና የሆነ ጊዜ ላይ እናመቻቻለን። በጣም እናመሰግናለን እንደዚህ ለዚህ ለሐሳብሽ ሁላ ማለት ነው።
በደምብ ታመሰግነኛለህ። ከሄድን በኋላ ከተዝናናም በኋላ በደምብ ታመሰግነኛለህ። ወጪውም በእኔ ነው ብለሻል አይደል? አራት ፍራ እዛ ከሄድን በኋላ ደግሞ ሁላችንም እኩል እናዋጣ አንድ ብለሽ ችግር የለም። ለነገሩ ማንም ከማንም ያስፋን እንላለን። ብቻ ዋና መዝናናታችን ነው። ስለዚህ በጣም ደስ የሚል ነገር ነው። ምርጥ ሀሳብ ነው ያሰብሽው። እውነት ተባረኪልን። እውነት እንዲህ ደስ እንደሚል ባቅማስ ድሮ ነበር ማሰብ። አረ ደስ ብሎኛል። የምር ነው ላንቺ ስለ ስራ ተውቋል። ስራውን ትቼ እንሄዳለን አልኩሽ። ስለዚህ አሁን የሚጠበቅብን ኤርሚ፣ እኔ፣ ማርቲ ፍቃደኛ ነን ከአገር ውጪ ወጥቶ ለመዝናናት ማለት ነው። አብርሽ ይቀራል። አብርሽንም ደግሞ እኔ ማሳመኑ ይሆናል። አብርሽ እኔ ብዬው እምቢ የሚል ነገር የለም። ባይገርማችሁ ብዙ ነገር እሺ ይለኛል። ምክንያቱም እኔ መሺ ስለምለው እሱ ያለኝ ነገር እሺ ስለምለው እንከባበራለን። ባይገርምሽ ወንድማዎች ነን። ባይገርም ስለ አብርሽ የሆነ ጊዜ እነግርሻለሁ ስለኔና ስለሱ ታሪክ እና ደግሞ ኤፍሬም የሚባል ልጅ አለ። አሁን አንድ ቦዘን የሆነ ልጅ አለ እዛ ሰፈር የሆነ እየበጠበጠን ያለ ልጅ አለ። እሱ እንኳን የልጅነታም ጓደኛችን ነው። ለአብርሽ ወንድሙ ለእኔ ጓደኛዬ እንደ ወንድሜ ነው እና ሌላ ጊዜ ማናገር ይችላል። ስለዚህ ባይገርማችሁ እዛ ሌላ ሀገር የምንሄድበት ሀገር ሄደን ቪዲዮ እናሳያችሁ ይሆናል። የአብርሽ ፍቃድን ጠይቀን ማለት ነው። ስለዚህ ይመቻችሁ፣ እንሄዳ አብርሽን እናሳምነዋለን ብዬ አስባለሁ።